ዛሬ እንግዳችን አቶ ግርማ ዘይድ ናቸው። አቶ ግርማ ዘይድ በላስ ቬጋስ ከ30 ዓመታት በላይ ነዋሪ የሆኑ ሲሆኑ ባላቸው ሙያ ኢትዮጵያውያን ብቻ ሳይሆን አፍሪካውያን ብቻ ሳይሆን በመላ ዓለም ማለት ይቻላል በተለያዩ ማህበረሰባዊ በሆኑ ጉዳዮች ህጋዊ በሆኑ ጉዳዮች በተለይ ኢሚግሬሽን በመሳሰሉ ጉዳዮች ላይ ከፍተኛ አገልግሎት የሚሰጡ ናቸው። እኛም ከዚህ በፊት አቅርበናቸዋል። ብዙ አድማጮቻችን እንደምታስታውሳቸው ተስፋ እናደርጋለን። ስለዚህ እንኳን ደህና መጡ። በጣም ጊዜ ይስጥልን። እኔና ሰው ስንነጋገር የሰዓት ልዩነትን ግምት ውስጥ አልከተትነውም ነበር። ያቺ የሰዓት ልዩነት ዛሬ ነው እኔም የተረዳሁት። መልካም አቶ ግርማ የመጀመሪያ ጥያቄ ላርገውና ሰሞኑን በተለይ ወደ ዜግነት የአሜሪካዊ ዜግነት ለማግኘት የሚፈልጉ ሰዎች ድሮ ይቀርብ የነበረው ጥያቄና አሁን ይቀርብ የነበረው ጥያቄ ልዩነት አላቸው። እንደሰማ ነው ድሮ 10 ጥያቄ ብቻ ነበር፣ አሁን 20 ጥያቄ ሆነዋል። ድሮ ጥያቄዎቹ የሚወጡት አነስ ካሉ ርዕሶች ነበሩ፣ አሁን በርከት ብለዋል። ይሄ ያስፈለገበት ምክንያት ፕሬዚዳንት ትራምፕ ስደተኞችን ከመቀነስ አኳያ ተነስተው ነው ወይንስ ሌላ ምን ነገር ተነስቶ ይመስሎታል? አንድ እሱ ነው እና በዛ መነሻ አዲሱን የፖሊሲውን ለውጡን ቢያስረዱን ደስ ይለኛል እና በዛው ይቀጡ። እንግዲህ ጥሩ ስለጋበዝከኝ አመሰግናለሁ። ከዚህ በፊትም አንድ ሁለት ወር መስለኝ ልክ ትራምፕ ሊመጣ ሲል ገብዛችሁ ነበረ። ትክክል። ህዝባችንን እንደምታውቀው ብዙ ኢሚግሬሽን ጥያቄዎች ጭንቀትም ነበረ። አጥብቆ ዘርዝሮ የሚያስረዳም ብዙ አልነበረም። ለማንኛውም ያው በሳምንት 2-3 ጊዜ ኢሚግሬሽን ያለውኝ ክላይንቶችን ይዤ እንዳልከው ኢትዮጵያና ኤርትራ ብቻ ሳይሆን አፍሪካ ሳይሆን ከ23 ሀገር መጥተው የሚሳተፉ አሉ። ወደ ቁም ነገሩ እንሂድና ብዙ ፖሊሲ የተቀየሩ ነገሮች አሉ። ለጥያቄ መልስ ምንድን ነው ትራምፕ ያመጣው ነገር ብትል በአጠቃላይ በተለይ ከአፍሪካ የመጡትን ግሪን ካርድም ሆነ ሲቲዘን ለመሆን ወይም ፖለቲካል አሳይለም ለጠየቁ ለማገድ ኮታው በፊት ከሚሊዮን በላይ የነበረው አሁን ወደ 750,000 አንዳንዴ 1 ሚሊዮን ይላል። እነዚህ ነገሮች አሉ። ብዙ ጊዜ ደግሞ ዋናው እንነጋገር ካል አንድ ሰው 5 ዓመት ሲቲዘን ያላገባ 5 ዓመት ቆይቶ ሲቲዘንሺፕ ፋይል ማድረግ ይችላል። ግሪን ከያዘ በኋላ ሲቲዘን ደግሞ ያገባች ወይ ያገባ በ3 ዓመት ውስጥ ማድረግ ይቻላል። እሱ አልተቀየረም። ነገር ግን ጥያቄዎቹ እንዲካበድ ያደረገው ዋና ምክንያቱ የማለፉን ሲቲዘን አይደለም ፈተና ወስዶ እኛም ራሳችን ካንተም ከኔ ጀምሮ ሲቲዘንሺፕ ያገኘሁት 1975 ነው። ሲቲዘንሺፓችን እንኳን ለመቀማት ኮንግሬስና ሱፕሪም ኮርት የደረሰ ጊዜ ነው ያለው። እዚህ ያልተወለደ አሜሪካዊ አይደለም የሚል መብት ደግሞ እንደዚህ ሀገር የተወለደ ሰው እንዳይሰጥ ብዙ ነገሮች ከፕሮጀክት 2025 የመጣ የፈለቀ ነው። ወደ ጥያቄው ምንድነው አካበሉት በጣም 75% እስከ 80% እዚህ ተወልደው ያደጉ ቢኤ ያላቸውን እንኳን ማይመለስ ጥያቄ ነው የምንጠየቀው ያለ ነው። ምንድነው ጥያቄው? ደግሞ እኛ ጥያቄው ምንድነው? 75% አሜሪካኖቹ ራሳቸው ማይመልሱትን ጥያቄ ነው። አሁን የሚጠየቁት እዚህ ተወልዶ ያደገ ጥያቄ 75-80% አይመልሰው ግን ይጠየቃል። እንደዚህ ተወልዶ ያደገ ኖ ጥያቄ ቢጠየቅ እውቀቱ እኛ ላይ ዲያስፖራ ላይ ጫና አረጉ እንጂ የራሳቸው ዜጎች መመለስ ማይችሉ ጥያቄዎች አሉ። አሁን ስለ ኮንስቲቱሽኑ 75-80% አሜሪካዊ ብትጠይቀው አውቀው
ቫይስ ፕሬዚደንቱ ማን ነው ብትለው 40% አያውቀው። ልክ ነው። ትክክል። ወደዛ ሄደና ጥያቄው ለምንድን ነው ለሚለው የሚያካብደው ኦኬ እንደና ጫና ቀረበ። ሁለተኛ እኛም ደግሞ ታታሪዎች ነን። ወደ ሩቅ ሳንሄድ ኤርትራዊም ሆነ ኢትዮጵያዊ በአጠቃላይ ሲያጠና ይሄ ነው ማለት ልን አልችልም። እኔ ራሴ በአማርኛና በትግርኛ ገልብጬ ሲቪክስ አስተምራለሁ እዚህ ሲቲዘንሽፕ። ኦኬ የ78 ዓመት አሮጊት ያለፈች አለች። እንደምታውቀው 15 ዓመት እስከ 20 ዓመት በላይ ግሪን ካርድ ከያዘ ከ65 ዓመት በላይ እድሜ ከሆነ በአስተርጓሚ ሲቪክስ ብቻ ነው የሚጠየቀው። ስለዚህ እነዚህ ጥያቄዎች እንዴት ከበዱ ብትለኝ በፊትም ነበረ፣ ግን እነ ባይደን እነ ኦባማ እነ ቡሽ ሸለል ስላሉ ይሄኛው ፖሊሲውን ይዞ እያጠበቀ ነው ያለው። ሲምፕል አዛ ለመልስ ለጥያቄ እንጂ በእነሱም ጊዜ ነበረ ነው የሚሉኝ። በእነሱ ጊዜ ነበረ ጥያቄ 10 ብቻ ነበር። ለምሳሌ ካለፍክ ነው ጥያቄ ራሱ እኔ ጋር 3x5 ካርድ አለ እኔ ከነሱ የወሰድኩት። እሺ ጥያቄ እኮ መቶ ጥያቄ አሁንም በፊትም ነበር አሁንም አለ። የወንድ ትንሽ በፊት ለሲቲዘንሽፕ 10 አይደለም 7 ካለፍክ በቃ። አሁን 10 አደረጉት። አሁን ኦኬ በፊት የዚህ እንትን የሲቪክስ ጥያቄ እንዳልኩ 15 ዓመት ግሪን ካርድ ይዞ ከ65 ዓመት በላይ እነሱንም እያጠበቁ ነው። እና አሁን ምንድን ነው የምናደርገው ለምንለው አጥብቀን እናጥና፣ ኦኬ በርትተን እናጥና። አትላንታም ሆነ ዩኒቨርሲቲ ላስ ቬጋስ እየገለበጥኩኝ እያስተምር አሁንና ቅዳሜ አስተምራለሁ። ሲቪክስ ኦንላይን ነው ህዝቡ ነው እኔ ጋር መጥቶ በአካል ህዝቡ እንዲያጠናልኝ እንዲያልፍልኝ አስተምራለሁ። እና ይሄ ጥያቄ በፊትም ነበረ፣ አሁን ምን እያጠበቁ ነው። እና ምን አንዳንድ ነገሮች አሁን ሌላ ጥያቄ ከሌለ ወደ ውስጥ ገብተን ደግሞ መፍትሄው ምንድን ነው የሚል ውስጥ እንገባለን። ሌላ ጥያቄ አለ? ይኖራል። ቅድም ሲያወሱ እድሜያቸው ገፋ ላለ የእንግሊዝኛ ቋንቋም ለማይችሉ አስተርጓሚ ይቀርባል። እኔም እሱን ነበር የማውቀው። ይሄ ፌዴራል ነው ብዬ ነው የምገምተው። የማነሳው ለምንድን ነው አንድ የማውቃቸው ሴትዮ እዚህ እድሜያቸው ወደ 70 ይመስለኛል ይሆናል። አማርኛ ቋንቋ ማለት እንግሊዝኛም አይችሉም እና ቀረቡ ለዜግነት ጥያቄ በእንግሊዝኛ ነው ወደቁ። እና እንደ አማርኛ አስተርጓሚ አልቀረበለት መስላቸው አልቀረበም የለም አሉኝ። እና እንዴት ነው ይሄ ነገር? ጥሩ ጥያቄ ነው። አንደኛ መብት አላቸው። እሺ ሁለተኛ አጥብቀው አላነበቡትም። ሰከንድ ፓራግራፉ ላይ የስብሰባው የጥሪው አፖይንትመንቱ ሲኖር ሰከንድ ፓራግራፉ ላይ አንድ ሰው 20 ዓመት ግሪን ካርድ ይዞ ከ65 ዓመት በላይ ካለ በራሱ ኤክስፔንስ አስተርጓሚ ማምጣት ይችላል። ላይሰንስ ያለው አስተርጓሚ ማለት ነው። እና እሳቸው አሁን ያልካቸው 70 ዓመት በእንግሊዝኛ ሰው ይጠይቃል። ልክ ነው፣ አልተሳሳቱም። በእንግሊዝኛ ይጠይቃል። እኔ አሁን 3 ወደ አማርኛ ተረጉመዋለሁ ወደ ትግርኛ፣ መላሹ ደግሞ በአማርኛ ወደ ትግርኛ፣ እኔ እሱም ደግሞ ወደ እንግሊዝኛ ለኢንተርቪው የሚያደርገው ሰው እንደዛ አድርገን ነው የምንሰራው። በላውላ ደግሞ ሲቪክስ ጥያቄ ብቻ ነው፣ ጽፋት የለም ምንም የለም። ሲቪክስ ጥያቄ ምንድን ነው ብለህ ብትጠይቀኝ ሲቪክስ ማለት ጠቅላላ ጂኦግራፊ የለም፣ ሂስትሪ የለም፣ የጽፈት የለም እሱ በሙሉ። ሲቪክሱ ምንድን ነው? የኮንግሬስ ፕሬዚደንቱ ማን ነው? የመጀመሪያ ፕሬዚደንት ማን ነው? እንዲህ ማለት ሲቪክ ጥያቄ ማለት እሱ ነው። እሱ 29 ጥያቄ ብቻ ነው ያለው፣ 100 አይደለም። 29 ጥያቄውን እዚህ አንድም ሆነ ሁለቴም ሆነ 3ቴም ደጋግመው አስወስጄ ቻርጅ አደርጋለሁ 150 ብር። ግን ገደብ የለውም። እኔ ደስ ካላለኝ መልሳቸው ደጋግመው እዚህ በየሳምንቱ እየመጡ ይወስዳሉ። እና ተሳስተዋል ይዘው መሄድ መብት አላቸው። አሁንም ለህዝቤ መናገር እንፈልገው ማንም ሰው ከ65 ዓመት በላይ ካለ
እና 20 ዓመት ግሪን ካርዱን ከያዘ አስተርጓሚ ይዞ መሄዱ መብትና በላዩ ላይ ደግሞ ሲቪክ ጥያቄ ብቻ እንዲጠየቅ እነሱም ኢንተርቪው የሚያደርጉት ሰዎች ወደ ጽህፈትና ወደ ሌላ ወደ ጂኦግራፊ ሂስትሪ አይገቡም። ኦኬ። አስተርጓሚ ግን መንግስት የሚያቀርብ መስሎኝ አይደለም። የግል ነው። የግል ራሴ ላይሰንስ የሆነ እኔ አሁን እዚህ ሰርቲፋይድ ኢንተርፕሬተር በኔቫዳ ሱፕሪም ኮርት በአማርኛና በትግርኛ። ኦኬ። እሱም ላይሰንስ ባጀን ይዤ እገባለሁ። ትጽፋለህ እና ማስተርጎም ትችላለህ። ኦኬ። ገደብ የለውም ሲሉ አሁን አዲሱ የወጣው መመሪያ ወይም ህግ 3 ጊዜ ነው ከወደቀ መሰለኝ ፈተና 3 ጊዜ ከ10 ማነው ከ20 9 ካገኘ 3 ጊዜ እና ማመልከት የሚችለው 3 ጊዜ ከዛ በኋላ ያመለክታል አያመለክትም ያለው 3 ጊዜ ብቻ ነው ማመልከት የሚችለው አለ። ይሄ ገደብ መሆኑ ነው? ከዛ በኋላ 1 ዓመት መጠበቅ አለብህ። ከ1 ዓመት በኋላ እንደገና ማመልከት ይችላል። ኦኬ። ይችላል አንድ ሰው። እነዚህ ነገሮች ናቸው። ነገር ግን እነዚህ አዲስ የመጡ እንትኖችን ቢኖሩ ለህዝብ የምነግረው ምንድን ነው፣ ማጥናታችን አናቋርጥ። በእውነቱ 5 ዓመት ከቆየን እዚህ ሲቪክስም ጥያቄ ሌሎችም ጥያቄ ማንመልስበት ምክንያት የለንም። አትላንታም ሆነ ቬጋስም ሆነ ሎስ አንጀለስም ኤኒዌር ኤኒ ፕሌስ ልክ ትምህርት ቤት ሄደን ፈተና እንደምንዘጋጅ ይህም እንዘጋጃለን። እርስዎ ከልምድ ምን ጥያቄዎች እንደሚመጡ ያውቃሉ መቼም እንግዲህ ከብዙ ከተቀመጠ ልምድ አኳያ ተነስተው እና ከዛ ተነስተው ነው ደንበኞቹን የሚያስጠኑት ማለት ነው? አዎ፣ ጠቅላላ እንዲያጠኑ ፈልጋለሁ። ነገር ግን ከዛ ውስጥ 20 ጥያቄ ፎርቹም ይመጣሉ። ኦኬ። ለምሳሌ አብዛኛው 90% ኢትዮጵያና ኤርትራ የሚሳሳተው ምንድን ነው? የአሜሪካን ኮንስቲቱሽኑ የተሰራው መቼ ነው የተጻፈው መቼ ነው ይላል። እዛ ላይ አብዛኛው የሚሳሳተው 1776 ይላል። መሆን የነበረበት 1787 ነው። 1776 አሜሪካ ነጻ ወጣችበት ጁላይ 4 1776 ነው። እነ ቶማስ ጄፈርሰንን ማዲሰን ደግሞ ቁጭ ብለው ከ9 ዓመት በኋላ ኮንስቲቱሽኑ የተጻፈውና የጨረሱት 1787 ነው። 90% ህዝባችን ይወድቃል እዛ ላይ። ጭንቅላቱ ያለው ኢንዲፔንደንሱ ነው እንጂ ኮንስቲቱሽኑ ብሎ አያስብም። እኔ መቼም አቶ ግርማ አልፈርድባቸው። ምክንያቱም የሀገሩ ኮንስቲቱሽን የሀገሩ ህገ መንግስት መቼ ነው የኢትዮጵያ ህገ መንግስት የተጻፈ ህገ መንግስት ያላት ብል 100% የሚመልስ ያለ አይመስለኝም እንኳን ይውጭ። ይሄ እንዳሉት የመኖር ጉዴታ ስለሆነ የግድ ያጠናታለች ለማለት ነው እንጂ ሌላው ትቶ አሁን የኢትዮጵያ ፕሬዝዳንት ነው የኢትዮጵያ መሪ ማን የሚባል ሰው ቢኖር እኔ ማን የማያውቁ ሰዎች እንዳሉ ምንም ጥርጥር የለም። እና ግን እንዳልኩት የህልውና ጉዳይ ስለሆነ የግድ ሳይወዱ በግድ ያጠናሉ ለማለት ነው። በተለይ አሁን ይቅርታ ላቋርጥና በተለይ አሁን ግሪን ካርድ ይዞ ለመቀመጥ አፎርድ አናደርግም። እያንዳንዳችን እየተለቀምን ነው። ለላስት ታይም ካገኘ አስፈራሩኝ። ማስፈራራት ግሪን ካርድ ሆልደር ነኝ እኔ 30 ምናምን ዓመት። ስለዚህ ማስፈራራቱ አልፎ ተርፎ መፍትሄውን ደግሞ እነግርሃለሁ። ለምን 30 ዓመት በነ ባይደን ጊዜ ልክ ነው፣ ምንም ፍርሃት የለም። ነገር ግን from the last time you talked to me አሁን የዛሬ 2 ወር ይሁን 3 ወር ይሁን እስካሁን ሩቅ ሳንሄድ ያለፈው ሳምንት አንድ ኢትዮጵያዊ አንድ ኤርትራዊ ዲፖርት አድርገዋል። ግሪን ካርድ ሆልደር ላስ ቬጋስ። በምን ምክንያት? ላስ ቬጋስ አንደኛው እንዲያውም ግሪን ካርድ ሆልደር አይደለችም፣
ባልየው ሲቲዘን ነው፣ ኤርትራዊ ነው። እሷ ስዊድን ነበረች፣ እዚህ መጣች በቱሪስት ቪዛ። አጀስትመንት ኦፍ ስታተስ አደረኩላት። ገንዘቡ ተከፍሏል። ሪሲቱን ተቀብላለች። ኬዝ ነምበሩ ኦፊሻሊ ተከፍቷል። 2 ልጆች አሏት፣ እነሱም ተሞልቷል። አንድ ህፃን ልጅ ደግሞ እዚህ ነው የተወለደው፣ 2 ወርም አይሆንም። እና 8 እና 10 ዓመት ልጆቿን ትምህርት ቤት ለመሄድ ጎረቤት የ87 ዓመት ጃፓኒዝ ባክሽን፣ ባልየው ትረክ ድራይቨር ነው፣ ሌላ ስቴት ነው ያለው እና ባክሽን ይህን ህፃን ልጅ ያዙልኝ፣ በ10 ደቂቃ ተመልሼ እመጣለሁ። እሺ አለች። ጎረቤቷ ነች፣ በብዙ የሰውየው የባልየው ትምህርት ቤት ልጆቿን አርጋ ልክ ከካምፕስ ስትወጣ 5 አይስ ከኤስዩቪ ውስጥ ወጥተው ጠፍረው ከተቷት፣ ዲፖርት ያደረጓት። የህፃን ልጅ ገና ጡጦም አልለመደም፣ ጡት ነው የለመደው። እኔ ጋር በኢመርጀንሲ ተደወለ። እኔ ከመንግስት ጋር እሰራለሁ፣ ከፖሊስ ጋር ተደወለልኝ። እሱም ደውሎ ሚስቴን አሰባት። አይስ ምን አርጋ አላውቅም፣ ከትምህርት ልጆቿ ነው። ህፃኑ ልጅ ደግሞ እያለቀሰ ነው። እኔ የለውም፣ በአውሮፕላን ለማምጣት ይሄን ያህል ጊዜ ይወስድብኛል። ሎንግ ስቶሪ ሾርት ባይ ዘ ታይም አይ ፊኒሽድ ወደ 8,000 ብር የሚጠይቅ በቃ በ6:45 PM ከእስር ቤት አስወጥቼ አሁን ኖቬምበር ወደ 7 ይሁን ኔክስት ዊክ አይስ ፍርድ ቤት ትቀርባለች። የማስደንገጥ አይደለም። ዛሬ ሲቹዌሽኑ ኮምፕሊትሊ ዲፍረንት ነው። ምንድነው እዚያ በቃ ሴት ምንም በደንብ አጥብቀው አላዩም። አስገቡ እንትኑን አላዩትም። ፕሮሴስ ላይ ያለ አለቧት። ስህተት ነው ማለት ነው። በስህተት ኦኬ። ሁለተኛውን ደግሞ አይ ሆፕ ህዝቤ ያዳምጣል ያለው ወንድሞቼ እህቶቼ አዳምጡ። እኔ ፕሪቬንሽን እንጂ ኢንተርቬንሽን ውስጥ የለውም። ይሄ ሰውዬ ደግሞ በምን ተያዘ ብትል ኡበር እየነዳ አንድ ጥቁር አሜሪካዊት አሳፈርና ላለመክፈል እንካ ሰላምታ ሲባባሉ 911 ደውላ ሴክሹዋሊ ደፈረኝ ሞከረ ተብሎ ገባ እስር ቤት። የዛሬ 2 ወር በዋስ ወጣ። እየነዳ እያለ ሮንግ ተርም ሲያደርግ ፖሊስ አቆመው። ሲስተም ውስጥ ሴክሹዋል አሳልት እንዳለበት አዩ። ቀለቡና ወንድሙ ዳላስ ነው ያለው፣ እዚሁ ቬጋስ ውስጥ ቀልበው ዲፖርት ሊያደርጉት ወደ ሳውት ሱዳን እየተረባረቡ ግሪን ካርድ ስላለው። ይሄ ነው አሁን ትንሽ ያስበረገገና ሲቲዘን ለመሆን ሀገራችንን ካድን ማሆን ሳይሆን የሰርቫይቫል ሞድ ስለሆነ አደራ አላለሁኝ በያለንበት ምን ሰማ ከሆነ ይሄን ነገር ኦኬ። አንተም ስማል የሚሉኝ እንግዲህ የሚገርም ነው። ሀሳቤን ወሰድከው ማለት ነው። ይሄ ማማኝ ከዚህ በፊትም እንዲሁ ስንነጋገር ትዝ ይለኛል። እንደ አብዳል እኮ ነው ያለኝ አይደለም ግሪን ካርድ ሆልደርነት ስል እንዲሁ በጨዋታ ስናወራ እንዴ አብዳል እንደ አንተ ያሉኝ። ኦኬ አደራ እና ያቺን ጥያቄ አልተመለሰችልኝም። ምክንያት አንዲት ነገር ስላለ ነው ያንን ጥያቄ ምንድነው ትራምፕ ከጥላቻ ነው ይሄ ስደተኞችን የአሜሪካ ነገር ከመቀነስ ነው? ከምን ተነስተው ነው ይሄንን ህጎችን ያጠበቀው? አንደኛ ሲቲዝንሺፕ እንዳይሆን፣ ሁለተኛ ወደ 1 ሚሊዮን ስደተኞች ይገቡ የነበረበት ዘመን ቀርቶ አሁን 750 ሺህ ብቻ እንዲገቡ ነው የተወሰነው። እርግጠኛ ነኝ የሚቀጥለው ሌላ ፕሬዝዳንት ከመጣ ከፍ ያደርጋሉ ብዬ ገምታለሁ። እና ይሄንን እርምጃ የወሰደበት ምክንያት ምን ይመስሎታል? ግምት ውስጥ ነው እንጂ እርስዎ የእሱ አማካሪ እንዳልሆነ አውቃለሁ። እንደው በእርሶ ግምት ምን ይመስሎታል? ምንም እሱም እኮ አፋጦ ተናግረዋል። እኛ የምንፈልገው ሬፊጂዎች ነጮች ናቸው እንጂ ጥቁሮች አልፈልግም ተብሎ ተናግረዋል። አፋጦ ተናግረዋል። ከሳውዝ አፍሪካ የመጡ ሬፊጂዎች ወይም አሳይለኞች ነጮች እንዲያውም እንደሆነ ምርጫ ላይ
ለምን ኖርዌይ ሬፊጂ ማንቀበለው ብሎ የተናገረ ጊዜ ትዝ ይለኛል በመጀመሪያ ምርጫ ላይ። ስለዚህ ወደ ፖይንት ልምጣልና ብዙ እዛው ሳንገባ ሊሚት ለማድረግ ነው ያለው። ከአፍሪካ የሚመጡ ሬፊጂዎች የሆነ አሳይሊ አይፈልግም። ኦኬ በቃ ኦኬ ባጭሩ ነገር እንደዛው አቤት ጥርጣሬ እኔም እሱ ነበር እሱ እንደው እንዲያረጋግጡልኝ ነበር። ትክክል ነው ገባ። በቃ ተናግረዋል። የተናገረውን ነው ተመልሼ መነግርህ ያለሁት። እንደዛም ሆኖ ታዲያ ለእኛ ምን ማድረግ አለብን? የባሰ 70% አጥንተን እንደሆነ 90% ማጥናት አለብን። ኦኬ ክፍተት መስጠት የለብንም። በላይ ደግሞ አምሾ እንደ ግርማ ዘይድ አትላንታ ውስጥ እንዲህ አይነት ነገር ከኮሚኒቲ ጋር እየተገናኘ ከቤተክርስቲያን ጋር እየተገናኘ ህዝቡን ለማዳን ለማስተማር 57 ዓመት በዚህ ሀገር አድርጌ በ1970 ሲቲዝንሽፕ አድርጌ 45 ዓመት መንግስት መስሪያ ቤት ኢንክሉዲንግ 9 ዓመት ኢሚግሬሽን የሰራው ሰው ትንሽ አውቃለሁ ብዬ ህዝብን ሰብሰብ አድርጌ አውጊትም ሆነ ወጣትም ሆነ የተማረም ሆነ ያልተማረ ማዘጋጃል እዛ ላይ ነኝ ያለሁት። ኦኬ እና ትልቁ ሌላ ይቅርታ ሳልጠይቀኝ ጥያቄው ምንድነው መጠንቀቅ ያለብን? በተለይ ኤርትራውያኖች የሆኑ እንደምታውቀው 2 ዓመት ሳዋ ሰርቪስ ያደርጋሉ አለ። እዛ ውስጥ ሚሊተሪ ስልጠና አለ። መሳሪያ ማቀባበል፣ አይኢዲ ኢምፕሮቫይዝድ ኤክስፕሎሲቭ ዲቫይስ ቦምብ አሰራር ምናምን የተማሩ ናቸው። እዛ ጥያቄው ላይ have you ever been trained by any military የሚለው ላይ የዛሬ 30 ዓመት ሳዋ ገብቶ እዚህ አትላንታ ሆነ ላስ ቬጋስ መልሱ ኖ ካሉ አለቀለት። የለም አንተ በቃ በዋሽ በፍሮት ተይዘህ ትክክል በፊት ዲስሚስ ነው የሚያደርጉት። ዛሬ አይስ ይጠብቃል ኢንተርቪው ስታደርግ አደራ የስ ተብሎ ማስረዳት በአማርኛ በእንግሊዝኛ ሲተረጎም አስተረጓሚ ስለሆንኩ ሚሊተሪ ማገልገል ማለት ኮንስክሪፕሽን ማለት ነው። ኮንስክሪፕሽን ምንድነው? ኢዝራኤሎችም ያደርጋሉ 2 ዓመት እና እንትኑ የናሽናል ከ16 ዓመት በላይ ያለ ኤርትራ በሙሉ መሳተፍ ስላለበት ሃይስኩል ለመጨረስ ተሳትፌያለሁ። ሚሊተሪ ወታደር ሆኜ ግን አልተዋጋውም ብሎ መልስ መስጠት አለበት እንጂ ኖ ብሎ እንትን ካለ እነሱ ራሱ ያውቁታል። ዋሸህ ነው። ሌላ ጥያቄ ልጠይቅህ። አብዛኞች have you ever practiced polygamy ይላሉ። ኖርሌ ምን ማለት ነው? አንተን ያዘጋጀው ነው ለፈተና ምን ማለት ነው? have you ever practiced polygamy? ምክንያቱም የሚያስተዛ ዶክመንት ፕሪፔር ማድረግ ሰዎች ዝም ብሎ ኖ ብሎ ህዝቤ ሳያቅ ዝም ብሎ ነው ካለ ፖሊጋሚ ምን ማለት ነው? የምን አይዲያ? እሺ ፖሊጋሚና ሞኖጋሚ ይባላል። አንተና ውድ ባለቤትህ ሞኖጋመስ ናችሁ። አንድ ባል አንድ ሚስት ነው። እንደ ሙስሊም ወይም እንደ ሞርሞን አንድ የበለጠ ሚስት ካገኘ ዳስኮል ፖሊጋሚ። እዚያ ጋር ፖሊጋሚ ፕራክቲስ የሚያደርግ 5 ዓመት ይታሰራል። ያንን ሳናውቀው አንዳንድ ጊዜ ይጠይቃል ኢንተርቪው do you understand what polygamy means ብሎ ማታቀበት ቦታ ኖ ካልክ እዛ ውስጥ ትገባለህ ማለት ነው። ጥያቄዎችን ወደ ፖይንት ልምጣና እነዛ 60 ምናምን ጥያቄዎች የሴኩሪቲ ጥያቄ ስለሆነ አደራ ኖ ብሎ ኤክስ ከማድረጋቸው በፊት የሚያዘጋጀው ሰው ህዝብን በደንብ ያስረዳልኝ ነው ይሄ ሁሉ ነገር ያለው እና እነዚህ 2 ኤግዛምፕሎች ናቸው። ወደ 15 አሉ የሚጠየቁ ጥያቄዎች ሳናቀው ምን ምንልበት። ብዙ ሰዎች እንዳሉት በዚህ ረገድ ብዙ ሰዎች ጉድ ሆነዋል። አምሹር ያስታውሳሉ ብዬ ገምታለሁ። የከፍተኛ 9 ሊቀመንበር የነበረው ቀልቤሳ ማን ነበር ሲገባ እዚህ ሲገባ የሰጠው መልስ ላይ ኖ ብሎ ወንጀል ሰርተዋል ሰዎችን በፖለቲካ የተነሳ እንትን ብለሃል ኢንቮልቭድ አድርጋለህ በፖለቲካ ምናምን ተብሎ ኖ እንደተለመደው ቅድም እንዳሉት እንደሱ ብሎ ሰጥቶ
ከዌስት ኮስት ኤሌ ያሉ ሁለት እህትማማቾች ከፍተኛ 9 ታስረው በሱ ጊዜ የተገረፉ ነበሩ። እነሱ እዚህ ደግሞ አላናማ አንድ ሴትዮ ነበረች፣ አንዲት ልጅ፣ 3 ሆነው ክስ መሰረቱበት። ሰውየው ደብል ትሪ ሆቴል ይመስለኛል እርግጠኛ ዳውንታውን ያለ ደብል ትሪ ሆቴል ውስጥ ወጥ ቤት ውስጥ ይሰራ ነበር። ተከፍቶ ሄደ፣ ፍርድ ቤት ቀረበ፣ ተፈረደበት፣ ዲፖርት ሆነ ኢትዮጵያ ሲገባ በቀጥታ እስር ቤት ነበር የወሰዱት። አሁን ይኑር አይኑር እንጃ። በቅርብ ማቀው ሰውየውንም አዲስ አበባ የነበረ ጊዜ አቀው ነበር። ሌላም እንደዚሁ እንግዲህ ወንጀሉ ሂውማን ራይትስ ቫዮሌሽን ሁለተኛ ዋሽተሃል በፍሮድ ኤግዛክትሊ እሱ ነው ፖይንት መሪጄ ማነግራ ያለሁት። ያችን ገንዘብን ሰበስብና በየቦታው እዚህ እናንተም ጋር ሹር በተለይ ታክስና ኢንሹራንስ ሰርተው ወደ ኢሚግሬሽን ገብተው ወይ አልተጠናም ወይም ላይሰንስ አላወጡም ወይ ትምህርት ቤት ያልሄዱም ኢሚግሬሽን ካቶሊክ ቻሪቲ ያስተምራ በየጊዜው ዝም ብለን ብቻ አግበስብሰን ሞልተን ህዝቤ እንደምታውቀው አይኑ ጨፍኖ የሚፈርም ነው እና ህዝባችንን አንጉዳ ባካችሁ። ካላወቅን ለማያቅሰው እኔ አሁን አካውንታንት አይደለሁም፣ ታክስ መስራት መሬቴን አያቅተኝም። ነገር ግን አይሪስ ኦዲት ቢያደርግ ማውቀው ነገር የለኝም። ኢሚግሬሽን ሲመጣ ግን ባይብሉን አመጣልሃለሁ፣ ምክንያቱም 45 ዓመት የሰራሁት ነገር ስለሆነ እና እውቀት ይኑረን። ወደ ሌላ ደግሞ አንድ ልንገርህና ሰው ያልጠየቀኝ ነው ምንድነው ዲፖርት የሚያስደርግ ነገር ብለህ ብትጠይቀኝ፣ በተለይ አሁን ከፖለቲካል አሳይለም እንደምታውቀው ተጠይቆ ከ2 ዓመት በኋላ ከተፈቀደ በኋላ ከ1 ዓመት በኋላ ግሪን ካርድ ማግኘት ይችላል። ግሪን ካርድን ካገኘ በኋላ ከ5 ዓመት ደግሞ ሲቲዝን መሆን ይችላል። ልክ ነን? ትክክል። እሺ። ከዛ በኋላ ግሪን ካርድን ሲቲዝን ከሆንክ በኋላ ፓስፖርትና ሲቲዝንሺፕ ሰርቲፊኬት ይሰጣል አይደል? ያንን ይዘህ ኢትዮጵያ ትገባለህ እንዴ? ከዛ ስትመለስ ቀጣረጋል እንዴት አድርገን ጨፈጨፉኝ፣ ገደሉኝ፣ አሰሩኝ ያልክበት ሀገር ተመልሰህ እንዴት ትሄዳለህ የሚል ጥያቄ መጥቷል። አሁን መጥቶ የታሰሩ አሉ እኮ ነው ብለህ ያለው። ኦ ማይ ጋድ እና አደራ ኦ ማይ ጋድ በሌላ ሀገር አድርገው ትገባ እንደሆነ ነው እንጂ የታሰርክበት ሴንቲንግ ኤርትራ ውስጥ ራሱ ጨፈጨፈኝ ኢሳያስ እንዲያረገኝ ብሎ ቆዮ ግሪን ካርዱን አግኝቶ መጨረሻ ሲቲዝንሺፕ አግኝቶ አስመራ ከገባ በኋላ እዚህ ጋር ቀጥ ያደርጉታል። ባይገርሞት አቶ ግርማይ ባይገርሞት ዛሬ አይደለም 2-3 ዓመት በፊት እንደ አሜሪካኖች ልክ አሁን እርሶ እንዳሉት ታሰርኩ፣ ሁሉም እንግዲህ አብዛኛው በውሸት ማስረጃ ነው፣ ታሰርኩ፣ ተገረፍኩ ምና ብሎ ያለ ያ መንግስት ሳይለወጥ በሱ እያለ ወደ ሀገር ቤት ሄዶ ሲመለስ እንዴት ነው የሚገርም ነው። እንዴት ነው ዝም ብሎ የሚገቡት? እንዴ ያልከው ሀገር አይደለም እንዴ? አሁን በለዛው ቅር የኔ ወንድም የማይባልበት እያልኩኝ እል ነበር። አላውቅም ይሄ ነገር መምጣቱን። ልክ ነህ። ባልቴ ነገርኩህ እኮ ቅድም አልተረዳኸኝም። እነ ባራክ ኦባማ ሸለል ነበር የሚሉት፣ ህጉ ግን አለ። ይሄ ሰውዬ እኮ ህጉን እያጠበቀ ነው። ህጉን ተከትሎ ፖሊሲውን ተከትሎ እንዴት አድርገህ እኛ እንዳይገሉ ብለን ለሰጠን እዚህ ኑር ላልል እንዴት አድርገህ ነው ተመልሰህ የምትሄድበት? አሁን ድረስ ሂውማን ራይትስ ጭፍጨፋ ያለበት ሀገር እንዴት ትሄዳለህ? ያ ጥያቄ እየመጣ ነው ነው ያለው። ለኢትዮጵያኖችም፣ ለኤርትራኖችም፣ ለፓኪስታኖችም፣ ለኢራናኖችም እኔ ማልሰራው የለም እዚህ የሚመጡ ፓኪስታን ራሱ ሄዶ መጣ። እኔ ራሴ የሰራሁለት ፓኪስታን ደርሶ ሲመጣ ከራቺ ሲመጣ እዚህ ቀጠረሙት ገባ ስራ እና ህጉ የማስደንገጥ አይደለም ኢንፎርሜሽን ነው የምሰጠው ሞሬዲ እና ህጉ ነበር ነው የሚሉኝ። ያላቀም ይሄን በእውነት ኦፍ ኮርስ አንተ ሎጂክ ስፒኪንግ ተጨፈጨፍኩ የምትልበት ሀገር እንዴት ተመልሰህ ትሄዳለህ? that makes sense። ትክክል ነው። ግን 375 ኩባኖችን ሃቫና ደርሰው ሲዘን 50 ዓመት ተቀምጠው ፍሎሪዳ ውስጥ ሲዘን ሆነው ኤስፒኤሎን ወስደው ቢዝነስ ከፍተው ሾፒንግ ሴንተር ተከፍቶላቸው ወደ ሃቫና ሲሄዱ
እነ ባይደን ዝም ያሉት እነ ኦባማ ዝም ያሉት ይሄ መጣና 375ቱን ዲፖርት አደረጋቸው ሲቲዘንስ። ምክንያቱም ካስትሮ ሞተ እንጂ ኪዩባ ህጉ መቼ ተቀይሮ ነው ዓለም ደህና ናችሁ ብላችሁ ወደ ሀገራችሁ የምትሄድ ተብሎ ገና 300 ምናምን ሺህ ያሉ ይባራሉ። ስለዚህ ዌክ አፕ ኮል ነው ለኔ ነው ምን ያለው ግን መድረክ ላይ ሰንትን ስላልከኝ ይሄን ነው ነገር ያለው። የሚገርም ነው። ስለዚህ እንደሆነ መጀመሪያ ጊዜ ምንድነው የምትፈልገው ለህዝቤ ደባብሽ ምንም አትውል በላችሁ ወይስ እቅጩን ልንገር? እቅጩን ከተነጋገርን 70% በትክክል አልመጣንም። ወንጀል አይደለም ትክክል በየቤታችን ስለምናውቀው መፍትሄ ደግሞ እየሰጠሁ ነኝ ያለሁት። የሚገርም ነው። እና አሁን አድቫይዝ አላደርግም። አንድ ሰው በፖለቲካል አሳለም ሄዱ አገሩ ሄዱ መሬት ገዝቶ ባንክ አካውንት ከፍቶ ተመልሶ ዓለም ጤና ነው ብሎ ሲመጣ ከስተም ላይ ቀጥ አድርጉታል። ሌሎት ነበረ ብዙ ኢትዮጵያኖች በየስቴቱ በተለይ ትንሽ ቋት ትንሽ ቅሪት ነገር የሰበሰቡ አገር ቤት ሄደው የሆነች ጎጆ ቀልሰው ምን ብለው የተሻለውም እርሻም ጀምሮ ምናምን ትንንሽ ፋብሪካ ማቋቁመም ብሎ ብዙ ኢትዮጵያኖች አሉ። እነኛ ሁሉ ኢትዮጵያኖች እዚህ ሀገር መጥተው ሲቲዝንሽፕ ለማግኘት የቻሉት ያው ፌክ የሆነ በፈጠራ የተደረጉ ማስረጃዎች በሙሉ አቅርበው ነው። እና የሚገርም ነው። አሁን ወደ ኋላ እየሄዱ እኮ ነው 35 ዓመት ወደ ኋላ ሄደው ተረከድን እያወጡ ነው። ዓለም ጤና ነው ብለው አንተ ምንም ነገር የለም እስካሁን ድረስ ለነ ባይደን እና ቡሽ እና ለባራክ ኦባማ የሚገርም ነው። ኖ ሞር። ስለዚህ አሁን በደርግ ጊዜ የመጣ ብዙ በደርግ ጊዜ የመጣ መቼም ሁሉም ያን ቅድም ያለው አይነት የሐሰት ማስረጃዎች አቅርቦ ነው የመጣው። አሁን ቢሄድ በአሁኑ ጊዜ ቢሄድ አሁንም ያለው መንግስት ደርግ ተቀየረ እንጂ አሁንም ያለው መንግስት ለምሳሌ ተቃዋሚ ከሆነ እዚህ አሁን የዶክተር አብይን መንግስት ተቃዋሚ ከሆነ አገር ቤት ደርሶ በሰላም ቢመለስ ያሰጋዋል ወይንስ እንዴት ነው? ሂውማን ራይትስ ቫዮሌሽን አሁን ድረስ ኤክሰርሳይዝ የሚያደርጉ ይሄን ነገር እንደዛ እየተባለ ጥያቄውን እኮ ነው በጠቅላላ በውሸት የሞላ ነው አሁን እየመጣ ነው እኮ። ምክንያቱም እነሱ አይዟችሁ ብለው አምነው ሰጡናል ለግሪን ካርድ። ትክክል። ግሪን ካርድ ማለት ፐርማነንት ሬዚደንሲ ነው። አትጎዳም፣ አትጨፈጨፍም፣ አፍታለህ፣ እንደ ልብ ትሰራለህ ብለው ሰጡን። ማንም ገዛ ማንም ሂውማን ራይትስ ቫዮሌሽን ስቲል ኢትዮጵያ ውስጥ አለ፣ ኤርትራ ውስጥ አለ ብሎ እንትን ከታለ ሳውዝ አፍሪካ አለ ከተባለ ማንም ሀገር እንደ ኢትዮጵያና ኤርትራ ኤግዛምፕል ሰጠው እንጂ ፓኪስታንም በሴም ቲንግ ሲሪያም በሴም ቲንግ እንዳልኩ ማመጣ ሰው የለም እኔ ጋር። እና እነዚህ ነገሮች አሁን ጥያቄ መጣና ራሳችንን ከበር የምናደርግበት መፍትሄ እንፈልግ ነው። ኦኬ። በሁሉ ደግሞ አስጠነቅቀው ምንድን ነው በአሁኑ ጊዜ አድቫይዝ አላደርግም ያን ነገር ካለብን ወደ ኢትዮጵያ አፍቲዱ አልልም። It's not advisable. ኦኬ። አክቹሊ ለማለት የፈለኩት ኢትዮጵያ አሁን እኔ እስከምረዳ ድረስ ኢትዮጵያ አሁን ያለው አገዛዝ ሂውማን ራይትስ አቢዩዝ የሆነበት ሀገር ነው። ሰላማዊ ሰው ሰላማዊ ሲቪሊያኖች ካለ ፍርድ ቤት ካለ ሕግ ምናምን ብሎ የሚያምን መንግስት አይደለም። በአንዳንድ መልኩ አለ። አምነስቲ ኢንተርናሽናል የሚያወጣቸው ሕጎች አሉ። አንዳንድ ሂውማን ራይትስ ድርጅቶች የሚያወጡት አሉ። በኢትዮጵያ ግን አሜሪካን በቀደም ዕለት የሆነው እርሶም ሰምተውታል ብዬ እገምታለሁ። ትራምፕ ይሄ ልጅ ብለው ጠቅላይ ሚኒስትር አብይ ቪዥነሪ መሪ ነው፣ ኢትዮጵያን እያሳደጋት ነው ምናምን ብሎ ነው እንትን ያለው ሲናገር የነበረው። የት ላይ እንደሆነ አላውቅም፣ ግን ዋይት ሀውስ ውስጥ ይመስለኛል። እና በዛ ደረጃ ስለሆነ አሜሪካን የሚያያት በአንዳንድ በኩል ደግሞ ያው ጉሽም አለ ከግራ ከቀኝ። አሁን በቅርቡ ደግሞ እንደሚያውቁት ኤርፖርት ሲቲ ደብረ ዘይት የምትገነባውን
አሜሪካ ትረዳለች ብሎ ቃል ገብቷል። እሱ ቦይንግ የራሱ ፋብሪካ ስለሆነ አውሮፕላኑ ከዛም አኳያ ሊሆን ይችላል። አባይን ባለመርዳቱ የአባይ ግድብ ጊዜ ባለመርዳቱም ተቆጭቶም ይሆናል። ብቻ ጥሩ አመለካከት ያለ ይመስለኛል አሁን። ምን መሰለህ ይቅርታ መረጃ ላቋርጥና በዛ ውስጥ ማንገባጠሩም በጣም አይ ገሞን ጌት ኢንቮልቭድ እና ህዝብን ዋድንበት መንገድ ነው ያለውትና ትራምፕ ይሄን አረገ አላረገ ያው እንደምታውቀው ሁሉ ነገር ይቀዳል ያለው በአማርኛ ኦሮምኛና ትግርኛ። ትክክል። ይሄን ደግሞ ህዝብን እንዲያውቅ ፈልጋለሁ። እንደ ልባችን የምናወራበት ጊዜ አይደለም። ኢኮሲስተሙ ጋር ስላለው ይቀዳል ያለው ኤቭሪቲንግ። ስለዚህ እዛ በአጠቃላይ ስለ ኢሚግሬሽን በጠይቀኝ ደስ እያለኝ ህዝብ የሚድንበትና መፍትሄውን ነው። መልካም። anything else ጥያቄ አለ ወይም ደግሞ ሌላ ቀንም ቢሆን በሌላ መድረክ ሌላ ማአት ህዝባችን የሚጎዳ ማዕቶች አሉ። ህግና ባለማወቅ ብዙ አጠፋነው ነገሮች አሉ። እነሱን ማድንበት መንገድ ላይ ነኝ ያለሁት አሁን። ኢሚግሬሽን ሲቲዘንሺፕ መጀመሪያ አጠያየቅህ ምን ጽፈውን ምን ስልሳፈ እንትን ጥያቄዎችን ሴኩሪቲ ጥያቄ አጥብቀን የስ ነው ከማለታችን በዝበት እንዋቀው አላወቅን እንጠይቅ። ምክንያቱም መጨረሻ የምንፈርመው ራሳችን ነው። ማን ብሎ የምንጠቆሙና በፍሮድ ሙላችሁ የምንባለው እኛው ራሳችን ስለሆነ ጥንቃቄ እናድርግ። ሰውየው ህጉን ተከትሎ አጥብቆ ወርድ ፎር ወርድ ፖሊሲውን እየተከተለ ነው። ህጉን እያስከበረ ነው። ለሱ ክፍተት አንስታው ነው። እኔ ህጉን እያስከበረ ነው ያለው። በጣም በፊትም ነበረ፣ አሁን ግን እያስከበረ ነው። መልካም ጥሩ ነው። አቶ ግርማ ከመለያየታችን በፊት የመጨረሻ አሁን ቅድም እንዳነሱት አይነት እንደው ኢትዮጵያውያንም ኤርትራውያንም ማንንም ሊጠቅማል ብለው የሚሉት ሌላ ያላነሱት ነገር ካለ እሱን ያንሱልኝ። በተረፈ ግን ወደፊት አንዱን ቀን ሲቲዝንሺፕ ለመሆን ለሚያጠኑ ሰዎች ማተኮር ያለባቸው እዚህ ጉዳይ ላይ ነው በሚል ነገር ላይ አስበውበት ዝርዝር ነገር ይዘው ብንዋይ ደስ ይለኛል። አሁን ቅድም እንዳሉት የአሜሪካን ኮንስቲቱሽን መቼ ነው እነዛ ያሉት ነገሮች ላይ እንደው ዝርዝሩን ቢሰጡን ደስ ይለኛል። በሱ ላይ እንገናኝ ይችላል። መጨረሻ እንደ መለያ እንደ ምርቃት ያርጉና ለኮሚኒቲ ለህዝብ ለህብረተሰባችን ይጠቅማል የሚሉት ነገር ካለ በሷ እንላይ። እንግዲህ ዋናው የሚጠቅማምለው አሁንም እንደገና አጥብቄ በፊት እንደምታውቀው አንድ ሰው ሲቲዝንሺፕ መሆን አይችልም የሚለው ፌለኒ ከባድ ወንጀል ሲያደርግ ነው። ፌለኒ እና ሚስደሚነር ህዝብ ካላወቀው ሚስደሚነር ከ1,000 ብር በታች 6 ወር እስራት ሚስደሚነር ይባላል። ምንድን ነው ሚስደሚነር? ዝም ብሎ በዲዩዋይ የተከሰሰ ሲጠጣ ወይም ደግሞ ትሬስፓሲንግ አሁን ቦታ ገብቶ ካለ ፈቃድ በሩን ሰው ብሎ ሲገባ እሱ ትሬስፓስ፣ እነዚህ ሚስደሚነሮች ናቸው። ፌለኒ ደግሞ ትልቅ ወንጀል ነው። 5 ዓመት ከ1 ዓመት እስከ 5 ዓመት ከ2,500 ብር ያህል የሚያወጣ ጉዳት ካለ ፌለኒ ነው። ማንም ሰው ሲቲዝን ሊሆን አይችልም። አሁን ከፌለኒ ወደ ታች ወርደው ኤኒቲንግ ማንኛውም ነገር እጅ አሻራ የሰጠንበት ከትምህርትና ከስራ ሌላ እጅ አሻራ ከሰጠን ከተወነጀል አድቫይዝ ማድረገው ምንድን ነው? እስኪ ረጋ እንበልና ሲቲዝንሺፕ አንጠይቅም። ምክንያቱም አንጠይቅ። ኦኬ እስከ መቼ? መንግስት መቼም የሁል ጊዜ አይኖርም። መንግስት እስኪቀየር ወይ ፖሊሲ እስኪቀየር ግን አሁን ምንድን ነው መደምደሚያ ብለህ የምትለው እንዳንተ እንደ ወንድሜ 30 ዓመት ከቆየ እንደው 3 ዓመት ጠብቅልሃለሁ። ምክንያቱም ካለ አንድ እንዲህ ነገር ካለብህ ከሌለ ቢመጌስት አድርገው። ግን ከወንጀል እንትን ካልን ሚስደሚነርም ሆነ ሳናውቅ ጠጥተን ስነዳ ከተያያዝን ዲዩራ ይባላል 0.8 ወይም ደግሞ ካለ ድራይቨርስ ላይሰንስ ወይም ኢንሹራንስ ያለቀበት ወይም ደግሞ ሬጅስትሬሽን ያለቀበት ተብለን ከተከሰስን ያ አደገኛ ነው። አሁን እጅ አሻራ ከሰጠን ማንኛችንም አንተርፍም።
ትንሽ ቁስል ነው አሁን የሚያስፈልገው ነው የሚሉኝ። በቃ ምክንያት ነው የሚፈልጉት። አሁን አንድ በቴክስት የደረሰን ጥያቄ ነበረ። ከ30 ዓመት በላይ ግሪን ካርድ የኖረው ሰው ይቀጣሉ የሚል ነው። ወንጀል እስካላጠፋ ድረስ 30 ዓመት 40 ዓመት ሙሉ እንትን ቢለው ደዝነማር መብቱ ነው። ኤግዛክትሊ መሰለኛ ወንጀል አይደለም አደራ አይደለም ካንተ ጀምሮ ፋላት እኔ ምለው ወንጀል ምንድነው ብለህ ሪባከንቱ ያለን ይመስል ሚስቶቻችንን ደብድበን በዶሜስቲክ ቫዮለንስ ከገባን የለንም እዚህ ትክክል መጥቶ ያሰውናል። የተከሰተውን ነው ጎጃም በረንዳ ወሬ ልንማወራለሁ። እኔ ከመንግስት ጋር ስላለው ከፖሊስ ጋር ስላለው በየቀኑ ስለሚሄድ እስር ቤት ፍርድ ቤት በየቦታው ኢሚግሬሽን ስለሚሄድ የተከሰተውን ነገር ነው የምነግርህ ያለው። ደብድቦ ሚስቱን ወነጀለችው፣ ገባ፣ ፊንገርፕሪንት አደረገ፣ በዋስ ወጣ፣ ተስማሙ፣ ቤት ገባ፣ ቤቱ ድረስ መጥተው ወሰዱት። ሲምፕል ዛት ሲምፕል እስኪ ታክስ አልከፍልም በል 3-4 ዓመት እንደ ድሮ ዝም ልትላችን ዝም አይሉም። ኦኬ እስኪ ቻልደብስ ተከሳህ ልጅን ደብድበህ ተብለህ እጅ አሻራ ሰጥተሃል፣ ቤት ድረስ ነው የሚመጡት። ይሄ ማስፈራራት አይደለም። ለስ ቢ አዌር ኦፍ ኢት እና ሀቁን ሲቲዘንሺፕ ለመሆን ጥማት ከሌለን ገርበብ ብንበል ትንሽ እንስተዋን 3 ዓመት ገደብ እንስተው ነው የኔ ምክር የመጨረሻ መደምደሚያ። በጣም እግዚአብሔር ይስጥልኝ አቶ ግርማ። ጦር እኔም ማላቃቸውን ኦፍ ኮርስ ከርሶ እኩል አውቃለሁ ባልልም ግን እንደው ቤዚክ የሆኑትን ነገሮች አውቃለሁ ብዬ ነበረ። ማላቃቸው ነገሮችም ነው እንትን ያሉት እና አድማጮቻችንም በርካታ በኢሚግሬሽን ረገድ በርካታ መረጃዎች እንዳገኙ ተስፋ እናደርጋለን። በጣም ነው የምናመሰግነው። ቀሪ ውሎ ጤና ይስጥልን። እንግዲህ እንዳልኩት አንዱን ቀን ወደ ሲቲዝንሺፕ ፈተና ለሚገቡ ሰዎች ምን ለማተኮር እንዳለባቸው በሚለው ላይ እንነጋገራለን ብዬ ገምታለሁ። እንግዲህ እንገናኛለን። በጣም እግዚአብሔር ይስጥልኝ። መልካም እሁድ። በጣም ጥሩ አመሰግናለሁ። በጣም ህዝቤ፣ ወንድም፣ እህት፣ አባት፣ እናት ሀገራችንን ሰላም ያምጣልን። እዚህም አሜሪካን ሀገር ሆነን እቺ ደጎ ሀገር አሁን በከፋ ጊዜ ስለሆነ እንጠንቀቅ። የምናገረውን በስልክም ሆነ በእንትን አማርኛ፣ ትግርኛ፣ ኦሮምኛ ስለሚቀዳ እባካችሁን ሚስቴን አመጣለሁ ገዝቼ ምናምን አደራ እንዳንናገር። በራችን ድረስ ነው የመጡትና አደራ እግዚአብሔር ይስጥልኝ። አደጋለሁ። ኦኬ እግዚአብሔር ይስጥልኝ። ታንክ ዩ ሶ ማች። መልካም ጊዜ። ባይ